እኔ ማለት ነው አንዳንድ ነገር ሳይ ስለማያስችለኝ ዝም አልልም ብዬ ነው ማለት ነው። ትናንትና ነው በቀደም ለታ ላይቭ ላይ ሳልፍ አንዷ ማዳም ሴትዮዋ በወጣችበት ወንድ አስገባች ብላ ባለችው ነገር ማለት ነው። እሷ እንዴት አየች ወንድ እንዳስገባች? እነሱ በጣም ተንኮለኛ ናቸው። አሁን እኔ ምን አልኩኝ? በቀደም ለታ በካሜራ አድርገው ተንኮል እየሰሩ ነው አላልኩም? በካሜራ አድርገው ተንኮል እየሰሩ ነው ያልኩ። የሁላችን እንዴት መሰላችሁ? ሴትየዋ ልጆቿ ጋር አብራ ሹፌር ትጠቀማለች ማለት ሹፌሩ የሚኖረው አንደኛዋ ልጅ ቤት ነው። የሁላችሁ አዳምጡ። አንደኛዋ ልጅ ቤት ነው የሚኖረው የሚያድረው ምን የሚለው ግን የሴትየዋ የእናትየው ቤት ሹጋ ነው። ሹጋ ስለሆነ ሴትየዋ ልትሄድ ስትል ትጠራዋለች ሹፌሩን እየትጠራዋለች እሷ ቤት እናትየዋ ቤት ስትጠራው ሲመጣ ሰራተኛዋን በር ክፈች ትላለች። መጅልስ በር ክፈች ትላለች። መጅልሱን ትከፍታለች ሰራተኛዋ ስለታዘዘች ማለት ነው። ለማን ነው የምትከፍተው? ለሹፌሩ። ማን ነው ክፈች ያላት? ማዳሙ። ከፈተች። ከዛ ቁጭ ይላል መጅልስ። ከዛ ውሰጂ፣ ውሃ ውሰጂ፣ ሻይ ውሰጂ፣ እንደዚህ ምግብ ውሰጂ ትላለች። ትወስድለታለች። ለምን? ስለታዘዘች ሰራተኛ ግዴታ ስለሆነ። ለማን ነው የምትወስድ? ለሹፌሩ። ማን ነው ያላት? ማዳሟ። በደንብ እንደገባችሁ እየነገርኳችሁ ነው። ሴትዮዋ እስከምትለባብስ ድረስ ሹፌሩ ቁጭ ይላል። ከዛ አብረው ሴትዮዋ ስትወጣ ሹፌሩ ይዟት ሊሄድ አይደለም፣ ይዟት ይሄዳል። እንደዚህ ይጠቀሙና ማለት ነው። አሁን ምንድን ነው መሰላችሁ? ካሜራው በሩን ሴትዮዋ ክፈቺ ስትላት፣ መጅልሱን በር ክፈቺ ስትላት፣ ሹፌሯን የምታስቀምጠው መጅልስ ነው። ስትከፍት ካሜራው ምን ያሳያል? ስትከፍት ምን ያሳያል? ከፍታ ስታስገባው ሰራተኛዋን ክፈቺ የተባለችው ከፍታ ስታስገባ ያሳያል ካሜራው። ከዛ ያንን ምን ያደርጋሉ? ተንኮል ከፈለጉ ወንድ አስገባ ይችላሉ ማለት ይችላሉ። ግን ይሄንን ነገር ግን አስቡን እናንተ የተማራችሁ ናችሁ። እኔ ግን ደደብ ነኝ ማለት እኔ አልተማርኩም ትምህርት። ግን እኔ ሁሉን ነገራቸው አሁን እነሱ እኔን የሚጠሉኝ ምክንያት ተንኮላቸውን እያንዳንዷ ስለማቅ ነው። ለምን? እኔ እነሱ ጋር ነው የምኖረው። እንደዚህ የሚያቃጥሉኝም ሁሉ ስራቸውን ስለማቅና ቲክቶክ ስላለኝም አይወዱኝም። ለምን ታውቃላችሁ? የሆነ ሰው የሆነ ነገር ስታውቁበት አይወዳችሁም። ስለዚህ ይሄንን ችግራቸውን ሁሉን ነገር ስለማቅ ነው። ከዛ ደግሞ በቃ ሰበባቸው ብዙ ነው። ብቻ ድራማ እንዴት ነው ሲሰራ? በቃ ድራማ ላይ ያዩትን ነው ሰራተኛ ላይም እንደዚህ የሚሰሩት ማለት ነው። ከዛም በኋላ እኔ አሁን ትናንትና አንዷ እንደዛ ስትል በጣም ነው የተቃጠልኩት። ምክንያቱም እኔ እናንተ እዚህ